እንደምታስታውሱት በመጀመሪያው ክፍላችን የእንጦጦ ፓርክን አሁናዊ ገጽታ አስቃኝተናችሁ ነበር። አሁን ደግሞ ታሪክን ወደ ኋላ ተመልሰን እንዴት እንደተቆረቆረ እንመለከታለን። በአዲስ አበባ ቀደምት ከነበሩት አብያተ ክርስቲያናት መካከል በተራራማው እንጦጦ ላይ የምትገኘው የማርያም ቤተክርስቲያን አንዷ ናት። ከ14ኛው ክፍለ ዘመን ጀምሮ የነበረ ቤተክርስቲያን ነው። ውስጣዊ ገጽታዋ በ3 ክፍል የተከፈለ ሲሆን በእጅ ስዕል ጥበባት በተሳሉ መንፈሳዊ ስዕሎች ያሸበረቁ ናቸው። አሁን እንጦጦ ሙዚየም ተገኝተናል። እስኪ ስለ ሙዚየሙም አንዳንድ ነገሮችን አስጎብኚዎችም እንዲገልጹልን እናደርጋለን። በእንጦጦ ማርያም የአፄ ምኒልክና የእቴጌ ጣይቱ መታሰቢያ ሙዚየም አስጎብኚ ነኝ። ስሜ ዲያቆን ልሳነ ወርቅ ኃይለ መስቀል እባላለሁኝ። በዚህ ስፍራ ከቤተ መንግስቱ በተጨማሪ በደርግ ዘመነ መንግስት አዲስ አበባ የምስረታ 100ኛ ዓመቷን ስታከብር ለንጉሠ ነገስቱ መታሰቢያ ይሆን ዘንድ የተሰራው ብዙ ቅርሶችና ታሪኮችን የያዘው የእንጦጦ ማርያም ሙዚየም ይገኛል። ይህ ሙዚየም እንግዲህ ለአፄ ምኒልክና እቴጌ ጣይቱ መታሰቢያ ይሆን ዘንድ ደርግ በ1979 ዓ.ም አዲስ አበባ 100ኛዋን ዓመት ስታከብር ያሰራላቸው ሙዚየም ነው። እዚህ ሙዚየም ውስጥ እንግዲህ አፄ ምኒልክን የሚያወሱ አፄ ምኒልክና እቴጌ ጣይቱን የሚያወሱ ታላላቅ ቅርሶች አሉ። በውስጡም በተለያዩ ጊዜያት ከተለያዩ የዓለም ነገስታት በስጦታ መልክ የመጡ እቃዎች፣ የንጉስና የንግስቷ መገልገያ እቃዎች፣ የንግስና ልብሶች እንዲሁም ለውጊያ ይጠቀሙባቸው የነበሩ የጦር መሳሪያዎችን፣ የጀብዱ ሜዳሊያዎችን ጨምሮ ሌሎች በርካታ ታሪካዊ እቃዎችን በውስጡ ይዟል። በዘመናቸው የተጠቀሙባቸውና ለሙዚየማችን ቅርስ ሆነው ለቤተክርስቲያኗ በስጦታ ያበረከቷቸውም ቤተክርስቲያናችን አባቶቻችን ደግሞ በቅርሱም ባደራ ጠብቀው ለዚህ ዘመን ለዚህ ትውልድ አብቅተውታል። እንግዲህ ይህ ሙዚየም አሁን ባለበት ሁኔታ የውጭ ጎብኚዎችም በብዛት እየመጡ የሀገራችንን ቱሪዝም የሚያሳድግ አንድ ትልቅ ገጽታ ነው፣ እየመጡ ይጎበኙታል። ተማሪዎችም በየትምህርት ቤታቸው በተማሪዎች ክበብ እየተደራጁ እየመጡ ይጎበኛሉ። የታላቅ ሙዚየም ነው እንግዲህ እና በዚህ ሙዚየም ውስጥ የምናያቸው እንግዲህ ያየናቸው በብዛት እንዳያቸዋቸው በ3 ይከፈላሉ። መጀመሪያ ንጉሱና ንግስቲቱ የተጠቀሙባቸው፣ ከነሱም በመቀጠል የነበሩት ንግስት ዘውዲቱ እሳቸው የአፄ ምኒልክ ልጅ ናቸው። ኢትዮጵያን አስተዳድረዋል። እሳቸውም ይለብሷቸው የነበሩ የክብረ ልብሶቻቸው ማለትም የአፄ ምኒልክ የነገሱባቸው ዘውዶቻቸው ከወርቅ ከአልማዝ የተሰሩ ዘውዶቻቸውና የወርቅ ጫማቸውም የነገሱለት ያደረጉት የወርቅ ጫማ፣ አልባሳታቸው። እቴጌ ጣይቱም ወይዘሮ ጣይቱ ይባሉ ነበር። እቴጌ ሲባሉ የለበሱት የክብረ ልብስ የተጠላላቸው ጃንጥላዎች እና በኋላም ደግሞ የንግስት ዘውዲቱ የግል መገልገያዎቻቸው ቅርሶቻቸውና አፄ ኃይለሥላሴ ደግሞ አልጋ ወራሽ እየተባሉ ያሉ በነበሩበት ሰዓት ለቤተ ክርስቲያናችን ያበረከቷቸው የለበሷቸውና የተጠቀሙባቸው መገልገያዎች የነበሩ ታሪካዊ አልባሳቶቻቸውን ለሙዚየማችን አበርክተዋቸው ሄደዋል፣ አልፈዋል። አሁን እንግዲህ በመቀጠል ደግሞ እነሱ በዘመናቸው ሲኖሩ ለቤተ ክርስቲያናችን መገልገያ የሆኑ ዘንድ የተለያዩ አልባሳትን፣ የካህናት አልባሳትን፣ መጻሕፍትን፣ የብራና መጻሕፍቱን፣ ቀበሮ፣ ጸናጽል፣ መቋሚያ፣ መስቀሎቹ ከወርቅ የተሰሩ ለቤተ ክርስቲያናችን አበርክተዋቸው ያለፏቸው በዚህ ሙዚየም ውስጥ ይገኛሉ። በሶስተኛ ደረጃ ደግሞ በቅርብ ጊዜ አሁን በታሪክ የሚሆኑትና ዓለም የሚያደንቃቸው አትሌቶቻችን የተሸለሟቸውን ሽልማቶች የኦሎምፒክ ሜዳሊያዎችን ለሙዚየማችን አበርክተዋቸው በዚህ ሙዚየም ውስጥ ይገኛሉ። የአፄ ምኒልክ ቤተ መንግስትም የነበረው እዚህ ይገኛል። እሱንም ለማየት እንሞክራለን። አብራችሁን ቆዩ። አፄ ምኒልክ ካንኮበር ሲመለሱ የመሰረቱት የመጀመሪያው ቤተ መንግስት ተገኝተናል። በጣም የሚያስገርም የሚያስደስት ልዩ ስሜት ያለው ነው። የእንግዳ ማረፊያ ቤቶች እንዲሁም ደግሞ ዋናው ቤተ መንግስት የተለያዩ ክፍሎች ይገኛሉ። እንግዲህ በደንብ የምናሳያችሁ ይሆናል።
ታላቁ ንጉሠ ነገሥት አጼ ሚኒሊክ በ1860ዎቹ መናገሻቸው ከሆነው አንኮበር በመነሳት አይናቸውን የአዲስ አበባ ከፍተኛ ስፍራ በሆነው የእንጦጦ ተራራ ላይ አሳረፉ። የአዲስ አበባ መቆርቆርም ጅማሬው በዚህ ስፍራ ነው። በዚህም በአዲስ አበባ መጀመሪያ የሆነውን ቤተ መንግስት አነጹ። እንግዲህ ይሄ ያለንበት ግቢ የአጼ ሚኒሊክ የእቴጌ ጣይቱ የመሰረቱት ቤተ መንግስት ነው። አሁን ይሄኛው ቤት የእንግዳ ማረፊያ ነው። ይሄ ከኋላችን ያለው ፎቅ ነው፣ መኝታ ቤት ነው። ከስር ያለው የክብር ልብሳቸው፣ ጌጣጌጥ፣ መሳሪያ ማስቀመጫ ክፍል የነበረ ነው። እንግዲህ ቤተ መንግስቱን የመሰረቱ አጼ ሚኒሊክ ናቸው። ወደ አዳራሹ እንሄድና ላሳያችሁ። የቤቱ አሰራር እንግዲህ ግድግዳው ድንጋይና ጭቃ ነው፣ ሲሚንቶ የለውም። ይሄ ኖራ የቀባ ባህልና ቱሪዝም ነው። አሰራሩ በጠቅላላው በእንደዛ አይነት ነው። ጣራ ወራጁ ጽድ እንጨት ነው። ማገሩ ቀርከሃ ነው። የተማገረበት ጠፍር ነው። ጠፍር እንግዲህ የበሬ ቆዳ እየተቀደደ በዛ ነው የተማገረው እንደነበረ ነው። በመጀመሪያ አጼ ሚኒሊክ ይህንንም ቤተክርስቲያኑንም በሳር ክዳን ነው የሰሩት። ከዛ በኋላ ግን ቤተክርስቲያኑንም ይህንንም ንግስት ዘውዲቱ በቆርቆሮ አደረጉት። በዛ ቆርቆሮ እስካሁን ቆየ። አሁን ግን ሲያድስ ንግስት ዘውዲቱ ያደረጉትን ቆርቆሮ አንስቶ አዲስ ቆርቆሮ ከስራ አድርጎ ነው ያደሰው። አሁን እንጨቱን አልነካም። እነሱ ከሰሩት በላይ ሌላ ማገር መጥቶ ቆርቆሮ መጥቷል። ተቆርቆሮ በላይ ማገር መጥቶ ሳር ከድኗል። እንግዲህ አሁን ስትገቡ በዚህ በፊት ለፊቱ ያለው የንጉሱ የንግስቲቱ መመገቢያ ክፍል ነው። ከኋላ ደግሞ ማር፣ ብርድ፣ ስጋ የሚል አለ። የዛ ማስቀመጫ ነው። ቀንዶች አሉ፣ የበሬ ቀንድ ናቸው። እነሱ የስጋ መስቀያ ነው። በዚህ በፊት ለፊቱ አሁን ከዛ ቀጥሎ መስኮት የሚመስሉ አሉ። እነሱ የሚጠጡ ነገሮች ወይን፣ ጠጅ፣ ጠላ የሚደረግበት ነው። መካከል ላይ ትልቅ አዳራሽ አለ። ስብሰባ ግብዣ የሚያደርጉበት ነው። የንጉሱ የንግስቲቱ የክብር ቦታ አለ። የፊታውራሪ መግቢያ አለ። የደጃዝማች የራሶች መግቢያ አለ። እሱ እንግዲህ ስብሰባም ግብዣም ባለ ጊዜ የሚያስተናግዱበት አዳራሽ ያ ነው። መካከል ላይ ትልቅ ጠረጴዛ አለ። ከእንጨት የተሰራ ነው። አንድ ወጥ ነው። ትልቅ ጠረጴዛ አለ እና ከወዲህ ደግሞ ምግብ ማሳረፊያ የሚል አለ። እዛ አጠገብ በርሜል አለ። ትልቅ በርሜል ነው። የጠጅ መጥመቂያ ነው። ቀጥሎ አነስተኛ ከእንጨት የተሰራ አለ። የጠላ መጥመቂያ ነው። ቀጥሎ ሸክላ አለ። የጠላ መጥመቂያ ነው። ከዛ በኋላ አሁንም ሸክላ አለ። የጠላ መጥመቂያ ነው። ወደ ጥግ ላይ እንስራ አለች። ያው እንትንም የሚቀዳበት አለ። የአበሻ አረቄ ማውጫ ነው። መካከል ላይ ወደዚህ ዳር ላይ ድስት አለ። ትልቅ ድስት ሰታቴ የሚሉት ያ ነው እና በወዲህ በኩል ምግብ ማሳረፊያ የሚል አለ። እሱ እንግዲህ የበሰለ ምግብ በዚህኛው በር ገብቶ እዛ ያርፋል። ወደ አዳራሹ የሚያስተናግዱበት ነው። የራሶች መግቢያ በሚለው ጋር ስትወጡ የተመሰረተበትን ቀን የሚያስረዳ ጽሑፍ አለ። በእኛ እንግዲህ በ1875 ዓመተ ምህረት ነው የተመሰረተው። ያ ነው። ወጣ ስትሉ ትልቅ ባህር ዛፍ አለ። ያ ዘሩን ከአውስትራሊያ አምጥተው የተከሉ ነው። የመጀመሪያ ባህር ዛፍ ነው። ቤተ ክርስቲያኑም እንግዲህ በመጀመሪያ ያው በእንደዚህ አይነት ነው የተመሰረተው። በኋላ በጠርበ ድንጋይና በቆርቆሮ ያደረጉ ንግስት ዘውዲቱ ናቸው። እንደ መናገሻ ምን ያህል ጊዜ ቆይተዋል? እዚህ 20 ዓመት ያህል ቆይተዋል የሚባለው እንግዲህ 20 ዓመት ቆይተዋል። እንግዲህ እንትኑ የታሰረው በበሬ ቆዳ ነው። አግድም ያለው ቀርከሃ ነው። በጠፈር የተማገሩ ቤቱ ይሄ እንትኑ ወራጆቹ ጥዶች ናቸው። እንደ ለመስራት ምን ያህል ጊዜ ወስዷል? በታሪክ እንጃ እንግዲህ እሱ አይታወቅም። ግን በጣም ጠንካራ ይመስላል። Hello sir. Oh, hi Dwi. Welcome to Ethiopia. ሰላም እንዴት ነህ? So you are here. እንኳን ወደ ኢትዮጵያ በደህና መጣ። አመሰግናለሁ። አሁን በአዲስ አበባ የመጀመሪያው ቤተ መንግስት መገኛ እንጦጦ ተገኝተሃል። እንዴት አገኘኸው? በመገኘትስ ምን ተሰማህ? በጣም የሚያምር ነው። የሆቴል ማናጀራችን ይህን ቦታ እንድናየው ጋበዘኝ እንጂ እኔ አላውቀውም ነበር። በጣም አስገራሚና አስደናቂ ቦታ ሆኖ ነው ያገኘሁት። የቤተ መንግስቱን የህንጻ ጥበብ በጣም የሚያስገርም ሆኖ አግኝቼዋለሁ። እና በኢትዮጵያ የሚገኙ ሌሎች ተጨማሪ ቦታዎችን ለመጎብኘት አቅደሃል? አዎ፣ ምናልባት ላሊበላን ልጎበኝ እችላለሁ። የበረራ ትኬቶችን አይተን ማለት ነው። በነገራችን ላይ ኢትዮጵያ ስመጣ ለሁለተኛ ጊዜ ነው። ኢትዮጵያን በጣም እወዳታለሁ። Ethiopian so much.
በዚህ በአሁኑ ሰዓት ቅኔን የሚማሩ እየሰሩ የሚያገለግሉ ውሃ በጫንቃቸው መጽሐፍትን በጉያቸው ይዘው አቦጌዳን የሚቆጥሩ ተማሪዎች የሚገኙበት ስፍራ ነው የየኔታ የቄስ ትምህርት ቤት። እዚህ ደግሞ ቅኔን ዜማን የሚማሩበት የቄስ ተማሪዎች አሉ። እንግዲህ እናያለን። ብዙ ተማሪ ናቸው ያሉ። አሁን ከ30 በላይ ናቸው ያሉት። ከመጀመሪያ ከፊደል ሐዋርያ አንስቶ እስከ ድጓ ድረስ ነው የሚማሩት። እና እንግዲህ በቅኔ በሰዋስው እየተጠነቀቀ ንባቡን፣ ዳዊቱን፣ ጾመ ድጓውን፣ ምዕራፉን፣ ድጓውን ይማራሉ። እና ትምህርቱ የሚሰጠው የድጓ ቤት ተብሎ ነው። ትምህርቱም እና የሚሰጠው የዜማ ትምህርት ነው። ሌሎች እየመጣ ደግሞ ሌሎች የሚመጡ ይኖራሉ። ሴቶችም ይማራሉ። በአንድ ሊጋ ተይዞ ይማራሉ። እዚህ አካባቢ ቤት ስለምንላቸው ያሁነው ይማራሉ። እዚህ ሆኖ ምን ያህል ጊዜ ይቆያሉ? አሁን ሴቶቹ እንዲሁ ዓመት ደግሞ ክረምቱን ትምህርት ይዘጋል እንዲያም እያሉ ብዙ ተምረዋል። በዚሁ እንትንም ይማራሉ። መጽሐፉም ሃይማኖታዊ ትምህርት ቤተክርስቲያን ትምህርት የመሰለ በጸሎት ለምን የመሰለ ብዙ ይማራል። ትምህርቱ መቼም ወንድ ሴት ጾታ ሳይለይ ነው የሚሰጠው። ብዙ ጊዜ አሁን እንደውም እንደዚህ አይነት ነገር ለወንድ ብቻ የሚፈቀድ ይመስላል እና እስከምን ድረስ ነው ሴት ልጅ የምትማረው? አሁን እስከ ዳዊት እስከ ንባብ ያለው እነሱ ለቅዳሴ ለቁመት አይሆኑም እንጂ ህይወት አይላሉ ብዙ ነገር ይማራሉ። ቅኔም ይማራሉ። ይማራሉ። መምህር የሚሆኑም አሉ። ዜማ ለራሳቸው መጸለይ ይችላሉ። ወደ ማርያምን የመሰለ መሐረና በኔ መሰለ እንዳድነን ህዝበከ የመሰለ እግዚአብሔር መለመኛ፣ እግዚአብሔር መገናኛ፣ መጠየቂያ እግዚአብሔር መማር ይችላሉ። በብሩ ህሊና ተወከፊ ወለቃላ ፎይ በዛሬው ቆይታችን የእንጦጦ ሙዚየም እንዲሁም በአዲስ አበባ የመጀመሪያውን ቤተ መንግስት ጨምሮ ጥንታዊ የሆነችውን የእንጦጦ ማርያም ቤተ ክርስቲያንን የየኔታ የቅኔ ቤትን አስቃኘናችሁ። በቀጣይ ክፍል እስክንገናኝ ሰላም ቆዩልን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።